ወደ ገዳሙ ሄዶ ከገዳሙ በራፍ ላይ ቆሞ የገዳሙን መነኮሳት ይሰድባቸው ነበር። እናንተ አመንዝሮች፣ እናንተ ተንኮለኞች፣ እናንተ ክፉዎች እያለ ይሰድባቸው ነበር። ሰዎች የሸፋፈኑትን በጩኸት ብዛት የደበቁትን እውነት እግዚአብሔር አንድ ቀን ይገልጸዋል። ዝም ብሎ እንደተሸፈነ አይቀጥልም። በሚሰድባቸው ጊዜ የገዳሙ አበምኔት ወጡ። ማን ነው እንደዚህ የሚሳደበው? መነኮሳቱን እንዴት እንደዚህ ይሳደባል ብለው ወደ ውጭ ወጥተው ሲያዩት ይሄ ሰው ለምንድን ነው የምትሰድባቸው? መነኮሳቱን ምን አደረጉ? እግዚአብሔርን አትፈራም እንደዚህ ብለህ ስትሳደብ ብለው ጠየቁ። አሁን እኛ በዚህ ዘመን እንኳን ያላደረግነውን ነገር ይቅርና ያደረግነውን ነገር እንኳ ጋድ ሲወጣብን ለማስተባበር ነው ሙከራ የምናደርገው። ስለዚህ ህይወታችን በእግዚአብሔር ዘንድ መልካም ይሁን እንጂ ያ መልካምነት ከሞትን በኋላ እንኳ ይገለጻል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የክርስቶስ ቤተሰቦች ህዝበ ክርስቲያን፣ ይህ የሜላድ ጥንታዊ የብራና ዝግጅት ማዕከል የቅዱሳን አባቶቻችን እናቶቻችን ዜና ህይወት፣ ታሪክ፣ ገድል የሚተላለፍበት ሚዲያ ነው። በዛሬው ዕለት በገዳማዊ ህይወት ውስጥ ልጅን በማሳደግ የኖረች አንዲት ቅድስትን እንመለከታለን። ይህች ቅድስት መሪና ትባላለች። የመጀመሪያ ስሟ። ይህች መሪና የአንድ ባለጸጋ ልጅ ነበረች። በህፃንነቷ ገና ታማኝ ሳለች እናቷ ሞታ ነበረ። አባቷ እሷን ካሳደገ በኋላ ለአቅመ ሔዋን ስትደርስ ወይም አካለ መጠን ስታደርስ እሷን ጠርቶ ሀብቱን ንብረቱን ሁሉ ሰጥቷት ወደ ገዳም መሄድ ፈለገ። እግዚአብሔርን ማገልገል ማለት እስከዛሬ ድረስ ለራሴ ህይወት ኖር ያለሁ በዓለም ውስጥ ኖር ያለሁ፣ አሁን ደግሞ እግዚአብሔርን ላገልግል ገዳም ገብቼ ብሎ ሙሉ የቤቱን ኃላፊነት ለእሷ ሰጥቶ ገዳም መሄድ ፈለገ እና ይህንን በሚያማክራት ጊዜ ምንድን ነበር ያለችው አባቷን? አባቴ ያንተን ነፍስ እያዳንክ የኔን ነፍስ ታጠፋለህን? የሚል መልስ ሰጠችው። ማለት አንተ ወደ ገዳም የምትሄደው ነፍስን ለማዳን ነው፣ መንግስተ ሰማይን ለማግኘት ነው፣ ክርስቶስን ለማግኘት ነው፣ መልካም ስራ ለመስራት ነው። ስለዚህ እኔ ደግሞ እዚህ በዓለም ውስጥ ስኖር እነዚህን ሁሉ ስራዎች፣ መንፈሳዊ ስራዎች የመስራት እድሉ ላላገኝ ይችላለሁ እና እንዴት ያንተን ነፍስ እያዳንክ የኔን ነፍስ ታጠፋለህ? ስለዚህ እኔም ከአንተ ጋር መሄድ እፈልጋለሁ አለችው። ይህን በምትለው ጊዜ አባቷ ምንድን ያለው? የሚሄድበት ገዳም የወንዶች ገዳም ነው፣ ወንዶች አባቶች ብቻ ናቸው የሚገቡበት፣ አንቺ ደግሞ ሴት ነሽ። ስለዚህ እዚያ ገዳም ውስጥ ሊቀበሉሽ ስለማይችሉ እኔ አንቺን አስከትዬ መሄድ አይቻለኝም፣ እንዴት ላድርግ ብሎ ሲመልስላት ምንድን ነበር ያለችው? እኔ ራሴን ለውጣለሁ ማለት እንደ ወንድ ለብሳለሁ፣ የወንድ አይነት ልብስ ለብሳለሁ፣ የሴቶችን ልብስ ለውጬ የወንድ አይነት ልብስ ለብሼ ከአንተ ጋራ በዚያ ገዳም ውስጥ መኖር እፈልጋለሁ አለችው። ይህንን ስትለው አባቷ ከውስጧ ያለውን ፍላጎት አይቶ እግዚአብሔርን ለማገልገል ይህን መንፈሳዊ ህይወት ለመኖር እንዴት ውስጧ እንደቆረጠ ሲመለከት እጅግ በጣም ደስ አለው። ከዚያ ፀጉሯን ተላጨች፣ ልብሷን ለወጠች፣ ወንድ መሰለች። ስለዚህ አንተ ከዚህ በኋላ በወንድ ስም ጥራኝ አለችው። መሪና ነበር ስሟ፣ እንባ መሪና ተባለች። እንደዚህ ሆነው ወደ ገዳሙ ደረሱ። ልጅን ይዞ ወንድ ልጅ ይዞ እንደመጣ ነው የገዳሙ አባቶች የሚያውቁት። አባቷና እሷ ግን ሴት እንደሆነች ያውቁ ነበረ፣ እግዚአብሔርም ጭምር። እንደዚህ እየኖሩ እያለ አባቷ ከጊዜ በኋላ ገዳሙን ሲያገለግል ኖሮ አረፈ። እሷም መነኩሲት ሆነች፣ መነኮሰች። በገዳም ውስጥ ታገለግላለች፣ ትራዳለች፣ የሚሰራውን ስራ ሁሉ ትሰራለች። አባ እንባ መሪና እየተባለች እንደዚህ ሆኖ ሳለ ከዕለታት በአንድ ቀን የገዳሙ አባቶች ለተልእኮ ወደ ዓለም ይወጣሉ። ለተልእኮ ማለት ለስራ ጉዳይ ማለት ነው። ገዳሙ የሚያስፈልገውን ነገር እህል ለማምጣት ሊሆን ይችላል፣ ወይም ሌላ ቁሳዊ ነገር ለገዳሙ የሚያስፈልገውን ለማምጣት ሊሆን ይችላል። ለዚያ ጉዳይ ወደ ከተማ ይወጣሉ። ወደዚያ በሚወጡበት ጊዜ ከ3 መነኮሳት ጋር አበምኔቱ ይህችን ቅድስት እንባ መሪናን ወደዚያ ወደ ከተማ ልኳት ነበር። እዚያ ሄደው የሚያርፉበት የአንድ ባለጸጋ ቤት ነበረ። እዚያ አርፈው አድረው በማግስቱ የሚያስፈልገውን ለገዳሙ የሚያስፈልገውን ነገር ይዘው ወደ ገዳማቸው ይመለሳሉ። ይህች ቅድስትም እዚያ ሄዳ አድራ ነበር። እንደ አጋጣሚ ሆኖ የዚያ ባለጸጋ ሴት ልጅ ነበረችው። ያቺ ሴት ልጅ ከአንድ ወታደር ጸንሳ ነበር። ከዚያ በኋላ ጽንሷ እየገፋ በሄደ ቁጥር አባቷ ሊጠይቃት ስለሚችል ያ ወታደር ምን አላት? አባትሽ ከማን ነው የጸነሽው ብሎ ከጠየቀሽ አባ እንባ መሪና ከሚባለው መነኩሴ የሆነ ቀን ላይ መጥቶ ከአባቶች ጋር እዚህ አድሮ ነበር፣ የዚያን ቀን ነው ከሱን የጸነስኩት ብለሽ ንገሪው
ለአባትሽ ብሎ ያ ወታደር ነግሯት ነበር ለልጅቱ። ስለዚህ ጽንሷ እየገፋ ሲሄድ አባት ጠየቀ፣ ከማን ነው የጸነሽው ብሎ ሲጠይቅ አባ እንባ መሪና ከሚባል ከገዳም የመጣ እዚህ አርፈው በነበሩበት ጊዜ ከሱ ነው የጸነስኩት ብላ ተናገረች። ይህን ስትናገር አባትዮ የዚች ልጅ አባት ቀጥታ ወደ ገዳሙ ሄደ። ወደ ገዳሙ ሄዶ ከገዳሙ በራፍ ላይ ቆሞ የገዳሙን መነኮሳት ይሰድባቸው ነበር። እናንተ አመንዝሮች፣ እናንተ ተንኮለኞች፣ እናንተ ክፉዎች እያለ ይሰድባቸው ነበር። ይህንን በሚሰድባቸው ጊዜ የገዳሙ አበምኔት ወጡ። ማን ነው እንደዚህ የሚሳደበው? መነኮሳቱ እንዴት እንደዚህ ይሳደባል ብለው ወደ ውጭ ወጥተው ሲያዩት ይሄ ሰው ለምን ነው የምትሰድባቸው? መነኮሳቱን ምን አደረጉ? እግዚአብሔርን አትፈራም እንደዚህ ብለህ ስትሳደብ ብለው ጠየቁ። እናንተ አንድ ልጄን በእናንተ መካከል የሚኖር መነኩሴ ከክብር አሳንሶ እንደዚህ አይነት ውርደት አምጥቶብኛል። ስለዚህ መሰደብ ሲያንሳችሁ ነው አለ። እውነትም እንባ መሪና ሴት ናት፣ ያን አላደረገችውም። በውሸት የተሰራ ነገር ነው እንጂ ተደርጎ ቢሆን ኖሮ እውነትም ያሰድባል። ምዕመናን ናቸው። አበምኔቱ ምን አሉ? ይሄ ነገር ተደርጎ ከሆነ አባ እንባ መሪና ይሄን አድርጎ ከሆነ ሄጄ ጠይቀዋለሁ፣ ከገዳሙም አስወጣዋለሁ። አንተ ግን በቃ ደብቀው፣ ይሄን ነገር አታውራ። ምክንያቱም የገዳም መነኮሳት አባቶች ስንት ደጋግ መነኮሳት አሉና በአንድ ሰው ምክንያት እነሱን አትስደባቸው። የሰራው የበደለው አንድ ሰው ነው። ስለዚህ በአንድ ሰው ምክንያት ሌሎቹን አትስደባቸው እባክህን፣ እኔ የሚደረገውን ሁሉ አደርጋለሁ ብለው ወደዚያ መለሱት። ሰውየው ሄዶ ጠራት። ቅድስት መሪናን ወይም እነሱ አባ እንባ መሪና ብለው የሚጠሯትን ማለት ነው። ጠሯትና በምኔቱ ምን ነው አንተ እንዴት ምንኩስናን ታዋርዳለህ? እንዴት ገዳማችንን ታሰድባለህ? እንዴት እንደዚህ አይነት ስራ ትሰራለህ? ነውር እኮ ነው። የልጅቷ አባት መጥቶ መነኮሳቱን ተሳድቦ ገዳሙን አዋርዶ ነው የሄደው። እንዴት እንደዚህ ትሰራለህ? ከገዳማችን ውጣ አሏት። ቅድስት እንባ መሪና ወይም ቅድስት እንባ መሪና፣ እንባ መሪና ኋላ ያወጣላት ስም ነው። ወንድ ስትሆን የመጀመሪያ ስሟ መሪና ነው ብያቸዋለሁ መጀመሪያ ላይ። ስለዚህ በሁለቱም ብጠራ ያወሷው ናት። እና ምንድን ነው ያለችው? ማስተባበል አልፈለገችም። አሁን እኛ በዚህ ዘመን እንኳን ያላደረግነውን ነገር ይቅርና ያደረግነውን ነገር እንኳን ጋድ ሲወጣብን ለማስተባበር ነው ሙከራ የምናደርገው። እናስተባብላለን። አላደረግኩም እንደዚህ ሆኜ ነው በዚህ ምክንያት ነው ብለን ምክንያት እንደረድራለን። እሷ ግን ያላደረገችውን ነገር አድርገሻል ተብላ ስትጠየቅ እንግዲህ እኔ ወጣት ነኝ አባቴ አለች። አበምኔቱ ወጣት ነኝ፣ እንደምታዩት ስጋዊ ፈተና ይፈትነኛል፣ ሰይጣን ይፈትነኛል። ስለዚህ አትፍረዱብኝ፣ ባይሆን ቀኖና ስጡኝና ልኑር አለች። ቀኖና እየጾምኩ እየጸለይኩ እየሰገድኩ ይህን ኃጢአቴን ይቅር የምባልበትን ስራ እየሰራሁ ልኑር፣ እንደ ገዳሙ ሕግና ስርዓት ቀኖና ስጡኝ አለቻቸው። ግን ያላደረገችውን ኃጢአት ማለት ነው። ይህንን ስትላቸው የገዳሙ መነኮሳት ከገዳሙ ውጭ ሆና ቀኖናዋን እንድትፈጽም ውሳኔ ተወሰነ። ከሆነ ጊዜ በኋላ ያው ከ9 ወር በኋላ ልጁ ተወለደ። ህፃኑን ልጅ ይዞ መጣ። የሴትዮዋ የልጅቷ አባት ህፃኑን ልጅ ይዞ መጣና ለገዳሙ አባቶች ሰጣቸው። እንደፈለጋችሁ አሉ፣ የወለደው የእናንተ መነኩሴ ነው፣ ራሱ ያሳድግ አላቸው። ወስደው ሰጧት። ያንን ልጅ ታቀፋ፣ ያንን ልጅ ይዛ በረሃ ለበረሃ ትንከራተት ነበረ። በዚህ በኩል ከረኞች ወተት እየለመነች ህፃኑን ታሳደግ ነበር። በዚህ በኩል ደግሞ የተሰጣትን ቀኖና እየጾመች እየጸለች እየሰገደች እንደዚያው ታደርግ ነበር። ከብዙ ጊዜ በኋላ እንግዲህ ቀኖናዋን ስትፈጽም በቃ አባ እንባ መሪና ይህን ያህል ጊዜ ከገዳም እንዲወጣ በበረሃ እንዲንከራተት እንዲጾም እንዲጸልይ እንዲሰግድ እንዲጋደል አድርገነዋል። ቀኖናውን ከፈጸመ ወደ ገዳሙ ይመለስ የሚል ውሳኔ ተወሰነ። ወደ ገዳሟ ተመለሰች። ያንም ልጅ በገዳም ውስጥ እየሰራ እያገለገለ አባቶችን እያገለገለ ኖረ፣ አደገ። እንግዲህ እግዚአብሔር እውነቱን ሁሉ የሚገልጽበት ጊዜ ደረሰ። ማለት ሰዎች የሸፋፈኑትን በጩኸት ብዛት የደበቁትን እውነት እግዚአብሔር አንድ ቀን ይገልጸዋል። ዝም ብሎ እንደተሸፈነ አይቀጥልም። የቅድስት እንባ መሪና እውነት ተሸፍኖ ብዙ ዘመን ኖረ። ያ ህፃን ልጅ ተወልዶ እስከሚያድግ አካለ መጠን እስከሚያደርስ ድረስ እውነቱ አልተገለጸም። እሷም ይሄ ነው ብላ አልተናገረችም። እና መቼ ነው እውነቱ የተገለጸው? ያረፈች ቀን። ቅድስት እንባ መሪና በዚህ ዓለም ያለውን ይሄ ውጣ ውረድ የበዛበትን፣ መከራ የበዛበትን፣ እንግልት የበዛበትን፣ እንደዚህ በማህበር ሆኖ የሚፈረድበት ፍርድ የበዛበትን፣ እውነትን ሳይመረምሩ የሚፈርዱ ሰዎች የበዛበትን ዓለም ስትለየው ስትገላገለው ስታርፍ መነኮሳቱ ለመገነዝ ሲቀርቡ ወንድ ነው ሴት ደፍሯል እየተባለ ስትከሰስ የነበረችው እንባ መሪና ሴት ሆና ተገኘች። ደነገጡ። በእውነቱም ያስደነግጣል። ምክንያቱም ብዙ ሰዎች ነቅፈዋታል፣ ሰድበዋታል።
ይሄ እኮ እንደዚህ ያደረገ ነው እየተባለች፣ ይሄ እኮ እንደዚህ ሰርቷል እየተባለ በብዙ ሰዎች ዘንድ የነበራቸው አመለካከት፣ ለእሷ የነበራቸው አመለካከት በጣም የተሳሳተ ነበር። ተጸጸቱ፣ ደነገጡ ሰዎች እና መነኮሳቱ ደወል አስደውለው በገዳም ውስጥ ያለውን ማህበር ሰብስበው ምንድን ነው ያደረጉት? እግዚአብሔርን ይቅር በለን ነው። ምክንያቱም ሰውን መበደል ማለት እግዚአብሔርን መበደል ነው። ባለማወቅ በድለናል፣ በሰው ላይ ክፉ ስም አውጥተናል፣ ያልሰራችሁን ሰርታለች ብለናል እና አንተ ይቅር በለን እያሉ እግዚኦ መሐረነ ክርስቶስ ኪርያላይሶን አድርሰው ከእግዚአብሔር ይቅርታ ጠየቁ። ከዚያ ወደዚያች ወደ ልጅቱ አባት መልእክት ላኩ። ያ ልጄን ደፍሯል ያልከው መነኩሴ እኮ ወንድ አይደለም ሴት ናት መተህ አሉት። እሱም መጥቶ አይቶ ተጸጸተ። የሚገርመው ነገር ያቺ ሴት ማለት ልጅ የወለደችው ሴቷና ያ እንድትጸንስ ያደረጋት ያ ወታደሩ መንፈስ አደረባቸው ይላል። ምክንያቱም ንጹሕን የእግዚአብሔር ሰው በሐሰት ከሰዋልና የማይገባትን ያላደረገችውን ክፉ ስም አውጥተውላታልና መንፈስ አደረባቸው። ከዚያ ምንድን የተባለው? ሄዳችሁ የመሪና መቃብር ላይ ወድቃችሁ እያለቀሳችሁ ይቅርታ ካልጠየቃችሁ በስተቀር ይቅር አትባሉም ነው የተባለው። ከሞተች በኋላ መቃብሯ ላይ መጥተው ተደፍተው እያለቀሱ ይቅርታ ሲጠይቁ አድሮባቸው የነበረ በሽታ ለቀቃቸው። እውነት መቃብር ውስጥ ገብታ እንኳ ታሸንፋለች ማለት ነው። እውነት መቃብር ውስጥ ገብታ ታሸንፋለች። እንደውም በክርስትና ሕይወት ውስጥ በቅዱሳን አባቶቻችን ሕይወት ውስጥ አሸናፊነታቸው የሚገለጸው ከሞቱ በኋላ። በዚህ ዓለም ሳሉ ማንም አያውቃቸውም። ሐዋርያው ቅዱስ ጳውሎስም ብዙዎች ማንም አያውቀውንም፣ ነገር ግን ብዙዎች ያውቁናል ይላል። ይህ ማለት ነው በዚህ ዓለም እየኖሩ አይታወቁም። ራሳቸውን ሰውረው ነው የሚኖሩት፣ ራሳቸውን ደብቀው ነው የሚኖሩት፣ ወይም ደግሞ ተራ ሰው ሆነው መስለው ነው የሚኖሩት። ማንም አያውቃቸውም። ከሞቱ በኋላ ግን ክብራቸው ይገለጻል። የተቀበሩበት ቦታ ላይ ድውይ ይፈወሳል፣ ሙት ይነሳል፣ ሌላም በሽታ ያደረበት ሁሉ በሽታው ይለቃል። የተለያየ ተአምራት ሲደረግ ያን ጊዜ ነው ክብራቸው የሚገለጸው። ስለዚህ ይቺ ቅድስት እንባ መሪና በሕይወተ ስጋ ሳለች በዚህ ዓለም በስጋ በምትመላለስበት ጊዜ ሰዎች ሁሉ የሚያውቋት ከሌላ ከገዳሙ ወጥቶ ከአንዲት ሴት ልጅ የወለደ መነኩሴ እያለ ነበር የሚያስባት። ከሞተች በኋላ ግን እሷ እጅግ በጣም ደግ ሴት እንደነበረች ሁሉ አወቀ ማለት ነው። ስለዚህ ሕይወታችን በእግዚአብሔር ዘንድ መልካም ይሁን እንጂ ያ መልካምነት ከሞትን በኋላ እንኳ ይገለጻል። በዚህ ዓለም ያለው ማለት በስጋችን የምንገልጸው በራሳችን መንገድ ራሳችን የምናስተዋወቅበት መንገድ የሆነ ጊዜ ላይ ያበቃል ማለት ወይ ስንሞት ወይ ስናጣ ወይ ከነበርንበት ቦታ ዝቅ ስንል ይጠፋል። ብዙዎች እኮ ትልቅ ስም የነበራቸው የሆነ ጊዜ ላይ ስማቸው ጠፍቷል። በቃ ያሉበት የማይታወቅ ሆነዋል። ትልቅ ስልጣን የነበራቸው የሆነ ጊዜ ላይ ወርደው የማይታወቁ ሆነዋል። ወይም ደግሞ በሞት ተወስዶባቸው እንዳልነበሩ ሆነዋል፣ ተረስተዋል ማለት ነው። ከእግዚአብሔር ጋር ጉዞውን ያደረገ እግዚአብሔርን ያገለገለ በመንፈሳዊ ሕይወት ውስጥ እንደ ቅድስት መሪና ሄደ ግን ሞት እንኳ አይገድበውም ስሙን ማለት ነው። መቃብር ውስጥ ገብቶ ሞቶ ከአፈር ጋር ተቀላቅሎ እንደ አዲስ እየበራ እያንጸባረቀ ይሄዳል። ስለዚህ ቅዱሳን አባቶች እስከዛሬ ድረስ ስማቸውን የምንጠራው የሰሩት ስራ መቃብር የሚወስነው ስላልሆነ ነው። እስከዚያ ድረስ ብቻ ሄዶ የሚቆም ስላልሆነ ነው። ከዚያ በኋላ የሚቀጥልም ስለሆነ ስለዚህ ከረኞች እየለመነች ያንን ወተት እየወሰደች ያንን ልጅ ያሳደገች የሰው ልጅ ያሳደገች። ከዚያ በኋላ ሰዎች ሁሉ እንደዚያ ያስቧት ነበር። እንደውም ስትለምናቸው እረኞቹ ምንድነው የያዝከው ብለው ይጠይቋታል። ወንድ እንደሆነ ስለሚያስቡ ምንድነው የምትለው? ልጅ ነው ብላ የምትነግራቸው የኔ አይደለም አላለችም። አይ እንደዚህ ነው ብላ ሌላ ማስተባበያ አለመጣ። ልጄ ነው ነበር የምትላቸው። እና ይሄን በምትላቸው ጊዜ እንዴት ሊሆን ይችላል እርስዎ ሞለክሴ አይደሉም አይነት ነገር መልስ የሚሰጣት ነበር። ያን ሁሉ ተቋቁማና ችላ የሰዎችን ሽሙጥ የሰዎችን ስድብ ሰዎች ያንን ሲያዩ ፊታቸውን የሚያዞሩ ብዙዎች ናቸው በተለይ በነገራችን ላይ እና እግዚአብሔር ግን ፊትን ካላዞረ የሰዎች የሚያደርጉት ነገር በሙሉ እኛ ምንም ነገር ሊያደርግ እንደማይችል ከዚህች ቅድስት ታሪክ መማር እንችላለን ማለት ነው። ስለዚህ ይህች ቅድስት እንባ መሪና ታሪኳ ለብዙዎች አስተማሪ ነው ማለት እኛ በዚህ ዘመን ያላደረግነውን አይደለም ያደረግነውን ነገር እንኳ ለማስተባበል እና አላደረግንም ብለን ለመሸፈን ነው የምንሞክረው እንጂ ባልፈጸምነው ነገር ላይ ማፈጽማችኋል እኮ ተብለን ብንጠየቅ እጅግ በጣም ትልቅ ችግር ነው የምንፈጥረው። እንደዚች ቅድስት እንባ መሪና ያላደረግነውን ነገር አዎ አድርገናል ብለን ቀኖና እንቀበል፣ ንስሐ እንቀበል ባላደረግነው ነገር ላይ
አባቶቻችን ግን በሰሩት ኃጢአት አይደለም ባልሰሩት ኃጢአት እንኳን ንስሐ እንደሚገቡ ቀኖና እንደሚገቡ ማየት አለብን። ይሄ ምንድነው ትምህርቱ? በኃጢአት ውስጥ ያለ ሰው አባቶቻችን ኃጢአት ሳይሰሩ ንስሐ ከተቀበሉ ሳይበድሉ ቀኖና ከተቀበሉ እኛ በድለን ቀኖና ብንቀበል ምንም የሚደንቅ ነገር የለውም ማለት ነው። ሕግና ግዴታ ነው። ስለዚህ የዚች ቅድስት ይህንን ታሪኳ ይህንን ነገር ያመለክታል። ከዚህ ትምህርት መውሰድ አለብን ማለት ነው። የቅድስት እንባ መሪና ረድኤቷ በረከቷ በሁላችን ሕዝበ ክርስቲያን ላይ አድሮና ጸንቶ ይኖርብን። ስብሐት ለእግዚአብሔር። ይቆያል።